አንዷ ብሎክ አድርገኛለች ማለት ነው። ስም አልጠራም ብሎክ በቃ ሊትራሊ ብሎክ አድርገኛለች ከሁሉም ነገር። ከዛ እመቤቴ አንብሎክ ተደርጌ ጊፍተሪን ፎሎ አድርጋታለች። እኔ ታውቃለች ራሷን እንግዲህ አንብሎክ አድርገኝ ማጣች ልጅ እኮ ከዛ ጊፍተሪን ብሎክ አድርጋ ፎሎ አድርጋታለች ምናምን ስታ ከዛ ያቺ ጊፍተሪ ለኔ ብትነግረኝስ እመቤቴ ምን ብላ ስለነገረው አንቺ እቺ እኮ ፎሎ አደረገችኝ ምናምን የት አግኝታሽ እንዴ? እኔ ካንቺ ቤት አልወጣም እንግዲህ አንቺ ቤት ነው የሚሆነው። ከዛስ ቪዲዮ ስክሮል ላይ ይመጣልኝ ትክክለኛ ኦሪጅ ቪዲዮ ስክሮል ላይ ይመጣልኝ ሳይ ብላ ቁጭ ብላ አንብሎክ አድርጋ ከዛ ፎሎ አድርጋ ልትወጣ ማለት ነው። እንዴት እንደሳቅኩኝ እመቤቴ እንዴት እንደሳቅኩኝ በቃ እና ለምንድን ነው ብሎክ የምታደርገኝ? ከዛ ልክ ከጨረሰሽ በኋላ ደግሞ ብሎክ አደረገችኝ ድጋሚ። ከዛ እንዴት በቃ እንትን አለኝ በጣም ነው የገረመኝ። በቃ እንዴት ሳቄ መጥቶ በቃ እኔ እኮ ችግር የለውም ብሎክ ባታደርጊኝም ያራዳልሽ እና እኩል ነው አንቺ ተጠቀሚ እኔ እጠቀማለሁ ከወደድሽ ስጥሽ እና ገርማኝ ማርያምን እና እዚህ ፎሎ ሊያደርጉም ይመጣሉ ቁጭ ብለው ነው የሚያዩት። ከዛ አንድ ደግሞ አንድ ጊፍተሪ ደግሞ ተሳክቶላትና ከዛ ይሄ ሰጠና ብቻ ተውት። እኔ በኢየሱስ ስም እዚህ ቤት ፎሎ የሚደረጉት ሰዎች